ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትረፍርፍ ይበል። መላ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ፣ ኢድ ሙባረክ ብለናል። እንግዲህ ለጓደኛችን እንደዚህ ሞቅ ደመቅ ሸብረቅ ባለ መልኩ አዘጋጅተንላታል ማለት ነው ውዶቼ። ያው በስደት ዓለም ላይ ብንኖር በተቻለን መጠን በእንደዚህ መልኩ አድርገን እርስ በራሳችን በዓላችንን አብረን እናከብራለን። በዓላቸው የሙስሊም በዓልንም እንደዛው አብረን እናከብራለን ማለት ነው። ፍቅር ያሸንፋል ማለት ነው። እስኪ እንኳን አደረሳችሁ ኢድ ሙባረክ ትላችኋል ማለት ነው። ኢድ ሙባረክ እንኳን አደረሳችሁ። ኢድ ሙባረክ እንኳን አደረሳችሁ ሁላችሁም በያላችሁበት አላህ ይጠብቃችሁ። የዓመት ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። መላ በኢትዮጵያም በሀገር ውስጥ በውጭም ያላችሁ ኢድ ሙባረክ እንኳን አደረሳችሁ ብለናል። ሰላም ሰላም፣ ደህና ናችሁ? ባላችሁበት ሰላማችሁ ብዝት ይበልልን። ያለ ሶፊ አንቺም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ እያለሁኝ እንዴት ናችሁ? ሁላችሁም በያላችሁበት የከርሞ ሰው ይበለን። ሀገራችን ሰላም ያደርግልን፣ እኛንም አላህ ይጠብቀን። ጓደኞቼ እንግዲህ እንደተለመደው እንደዚህ እያዘጋጁ ሁለዚህ ነው አላህ ይጠብቀን። ሁለዚህ ዱዓ አድርጉላቸው እላችኋለሁ። ሁላችንም እንግዲህ በገዛ ቤታችን በራሳችን የርፈት እንጀራ ሰጥቶን ጉድ ጉድ ብለን እነሱን ደግሞ በተራዬ በዓላቸውን የምናቀርብለን ወሰጂ ወደ ውጭ። እሺ ያለ አውሬ ቤተሰብ እንዴት ናችሁ? አለን እኛ እና እንኳን አደረሳችሁ ኢድ ሙባረክ ብለናል። ሰው ጓደኛችንን በዚህ መልኩ ፏፍሽ እያደረግን ነው። የዓመት ሰው ይበለን ብለናል። እንግዲህ ለሀገራችን ያብቃን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትረፍረፍ ይበል በያላችሁበት ቦታ። ዛሬ እንግዲህ እህታችንን ኢድ ሙባረክ ብለን በዚህ መልኩ ሞቅ ደመቅ ሸብረቅ አድርገን እየጠበቅናት ትገኛለች። እንግዲህ በር ላይ ደርሳለች ማለት ነው። ሰፕራይዝ እናረጋት ነው ማለት ነው። ሰፕራይዝ ነው። ኦኬ። እና ኢድ ሙባረክ ብለናል ለመላ እስልምና እምነት ተከታዮች በሙሉ ማለት ነው። እንኳን አደረሳችሁ። በዓሉ የሰላም የፍቅር የአንድነት ያደርግልን። በሀገር ውስጥም በውጭም ያላችሁ እንኳን አደረሳችሁ ለኢድ ብለናል። እስኪ ደርሳለች እንግዲህ እሷ ደግሞ እንኳን አደረሳችሁ ትበለን ማለት ነው። የለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብያለሁ። እንግዲህ እንደተለመደው ጓደኞቼ እንደምታዋቸው ሁለዚህ በዚህ መልኩ ነው የሚጠብቁኝ ማለት ነው። አላህ ይጠብቃቸው፣ ዱዓ አድርጉላቸው። ከርሞ ሰው ይበለን፣ ሀገራችን ሰላም ያደርግልን፣ እኛንም አላህ ይጠብቀን። በያለንበት በሰላም ወደ ሀገራችን ገብተን እኛም ደግሞ ብድር መላሽ ያደርገን። ከምንም በላይ ዱዓ አድርጉላት ለጓደኛዬ ማለት ነው። ሁለዚህ እምላችኋለሁ። በእርግጥ ደክማ ምን ብላ ነው የምትጠብቀን? እኔ እንኳን ይሄ ልምድ ለምጄ አሁን ወደ ሀገሬ ብላለች። ሀገሯ እንዳገባ ዱዓ አድርጉላት እላችኋለሁ እስከምገባ ድረስ እኔ። በተረፈ ሀገራችንን ሰላም ያደርግልን። ፎሎ፣ ሼር፣ ላይክ እያደረጋችሁ አበረታቷት። ወደፊት ከማዳም ቅመም ወጣ ደግሞ የራሷ ህይወት እንዲኖራት እላችኋለሁ። አመሰግናለሁ። ጀዛኩሙላህ ኸይር። እናንተንም አላህ ይጠብቃችሁ። በዚህ አጋጣሚ ከነቤተሰቦቻችሁ በጣም ነው የማመሰግነው። ሁልጊዜ አይለያችሁ፣ አይቆንጥላችሁ፣ በሰላም ቤተሰቦቻችሁ ላይ ያገናኛችሁ። የኔ ዕጣ እንዳይደርሳችሁ ሁላችሁንም ቤተሰቦቻችሁን ይጠብቅላችሁ እላለሁ። ሰላም አለይኩም። እሺ ውዶችዬ እንግዲህ በዚህ መልኩ ብላናለች ማለት ነው። ኢድ ሙባረክ ብላለች ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ቆይልን። እንወዳችኋለን። ባይ ባይ። የከርሞ ሰው ይበላል ማለት ነው ውዶችዬ። መልካም ቀን፣ መልካም በዓል። እሺ ውዶችዬ ስንበላ ደግሞ ላሳያችሁ። እንዴ ለምን ይቅርባችሁ፣ ብሉ ጠጡ። ከኛ ጋር ያልበላችሁም ብሉ ማለት ነው። ምሳችሁን ያገኛችሁትን ሩዝም ሆነ ቂጣም ሆነ እንጀራም ሆነ ማለት ነው። የተገኘው ታይልሽ? አዎ የተገኘው ሰባቱ ያምራል። አዎ የሆቴል ቤት አስመሰል ነው እኮ እጃችሁ ለወርቅ ቁርጥማት አይንካው ይባላል። ያገልግል እንጀራ መሰለ
እየበላችሁ እንብላ ማለት ነው። ኢትዮጵያ ያስቀራታ ማለት አይ ቢዚ ወላ አይ መሀከም ታጃልሽ ግን ያው አይ ሰማሽ እኮ የማርታን አልተወጣሁኝ እንደገና ደግሞ አንቺም ትደግሚኛለሽ ዱአ አርጉላት ሀገሯን እንዳትገባ ከመናገርሽ ነው እኮ አንጻር እንጂ ባትናገሪ ቤታችሁ ገባችሁ እንዴ? ተከደ የጠና አመታቸው አመት አልሆነም ነው ሰውን አልጠራችሁም እንጂ ብቻሽ እንደዚህ ደከከረ ብሎ መብላት ደስ አይላችሁ? በጣም ነው ደስ ይላል። ሳይ ደውይላ ስላንቺ ካቻ ይሄ ደወል ቆጣነታ ጎበዝ